ማሎ የሚለው ስም እንዴት እንዳያስኩት ነው። የሆነ 5 ዓመት አካባቢ ህፃን ነበርኩ። ከአሳዳጊ አያቴ ጉያ ወደ እናት ቤት ጉዞ የጀመርኩ። የሆነ ደስታን የሚወድ ፍልቅልቅ የሆነ ጥርስ፣ ብሩህ አይምሮ፣ ለሁሉ ሰው ክፍት የሆነ ግን አሁን ድረስ ማለው ሰው የሆነ እውነት ተፈጠረ። ምንድነው የሆነው? ከኮዮቼ ለመጫወት ሰፈር ከሜዳው ተገኘ እና እንግዳ ነገራቸው ግን የሆነ በዛ ተለየብኝ። በጣም ልዩ ናቸው ከማውቃቸው። አንዱ ነቃ ያለ የሆነ ቁመታም ልጅ ነው። ተጠግቶ ለማላመድ በሚመስል እጄን በእጁ ጎትቶ ከማላቸው ከተተኝ። ከዛ ራሴን ሳያው ልዩ ነኝ። እንዴት መሰለ ልዩ ሆንኩት? ዙሪያውን የተበለጠ ቁንጮ አለኝ። ቋንቋዬም ከነሱ ይለያል። ማወራውን አይረዱም፣ አይገባኝም የሚያወሩኝ። ቁምጣዬም ቢሆን ባጭር ቁመት ከሹራብ ጋር ተጣብቆ ነው ከኔ ያለው፣ ግን የሁሉም አይን ወደ እኔ ነው። ከዛ ነው ድንገት ሳይታሰብ የሆነ ድምጽ መጣ። መላጣውን በሉት። ከዛ የሁሉም ታዳጊዎች እጆች ኩርኩም፣ ጥፊ፣ ጡጫ ወርጅብኝ ደግሞ ደጋግሞ ሲያርፍብኝ ከላይ ካናት ያልፎ ዘልቆ ልቤን አመመኝ። ለሁለት ሲከፈልብኝ ሲሸራረፍ ታወቀኝ። መተንፈስ አቅቶኛል። አይኔም ባውን ምንታ ያነባል። የሆነ ቃል ተደጋግሞ ካፌ ይወጣል። እንዲህ ይላል ማሎ ማሎ ማለም በሌሴ ማሊፍ ነዶፍተን። ትርጉሙ ምን ነው ምን አጠፋው ለምንድን ነው የምትመቱኝ? የልጅ ሩሩ አዛይ ልቤን ሰበሩት። ደግሞ ደጋግሞ አስነከሱት። ከበሬ ባለ ድንጋይ ላይ ነው ብሎ መርጬ ነው የቆዘምኩት። በቃኝ እኮ ያፈለጋ አልወጣ። ሳቃቸውን ሸሻለሁ። ወረ እንደውም ያስፈራኛል። ምክንያት ቀጥሎ ባለው ትዕይንት ኩርኩም ጥፊ ጡጫው ይታየኛል። ለተዛባብኝ ፍትህ፣ ለደረሰብኝ ጥቃት ምክንያት ማወቅ ፈልጌ ለምን ብዬ የጠየቅኩት ይሄው አሁን መጠሪያ ሆኖ አረፍኩት።